እኔ አትጨነቅ ልጆቹን እኔ ዋስትና ወስጄ አንተ መጀመሪያ ሱመያ አስፈታልኝና ልጆቹን ሱመያም ከኛ ጋር ሳትርቅ ልጆቹን እንድታይ እናደርጋለን። ዛሬ አታድርም። እኔ ተማመንኩ ይሄ ነገር ዋናው ነገር ማለት ነው። ያው ዛሬ አታድርም ብሏል ቤተሰቦች። ሰይድም ብየው ለምኘው እምቢ እንደማይለኝ እርግጠኛ ነኝ። አሁን ግን ሱመያ የት ነው ያለችው? ፖሊስ ጣቢያ ነች፣ እዚሁ ነው ያለችው። ከፈለክ ትወስዳለች እሷ፣ ችግር የለውም። ግን አሁን ይኸውልህ ሁሉ ነገር ዝግጅት ጨርሰናል። እኔ አንተ እሷ ከነገረችኝ በኋላ እኔም በበኩሌ በግ ነው ማርደው ብያለሁ፣ ቃሌ ነው። ብቻ ሱመያን አስፈታለን። ማታ ዛሬ ማታ አድርም በቃ ማደር ያለበት እኔ ተማመንኩ። ይሄ ነገር ዋናው ነገር ማለት ነው። ያው ዛሬ አታድርም ብሏል ቤተሰቦች። ሰይድም ብየው ለምኘው እምቢ እንደማይለኝ እርግጠኛ ነኝ። ግን የነሱን ትንሽ ጸብ በደንብ ማውቀዋለሁ ይተወሰናል። ሰይድም እዛ የመን ኢትዮጵያ ተመልሶ በቃቸው ጓደኛዬ የስደት ጓደኛዬ እኔም ወደ ሀገሬ ነው ስለኝ እኔም ጓደኛዬ በበዛ ከአንድ አመት በኋላ እንዳንተ ሁለቱን አቅፌ ገባለሁ ብዬ ነበር። ገብቷል። እና ከዛም በኋላ ሳይነግረኝ ምን ሳይል ነበር ወደ የመን ተመቶ ሳይሆን ከስራ ስወጣ ነው እንዴ መንገድ ላይ ወርቆ ያሌለ ነገር ጎዳና ላይ ሆኖ ድሮ ጫትን በኔ ላይ የምጠላው ልጅ ስቅምና ተስፋ ቆርጦ ጎዳና ላይ ወርቆ በጣም ነው የደነገጥኩት። አንተና ከጎዳና ያነሳው ልጆቹ ማይቶም በጣም ብዙ ሰው ስለማውቀው ፊል ካወቀው ሱመያን ራሱ ማን በቃውም አልነበረበት። ብዙ ሰው ስለማውቀኝ ከቴ ጓደኛ እኮ መጥቶ እኮ ምን ሆኖ ነው ጓደኛ ያ ጓደኛ እኮ ነው እኮ የትኛው ጓደኛ? እኔ ያለኝ አንድ ጓደኛ ነው እኮ እሱማ ወደ ሀገሩ ገብቷል ስላችሁ ሃይ ሰይዴ ነው እኔ አላምንም ብዬ ከስራ ቦታ ሄጄ ሳው እሱም ከኔ ተደብቆ ነው ሄጄ ሳው እንዴ ልቀርበኝም አልፈለገም። ልቀርበኝም አልፈለገም። ለምን ይሄንን ውለታን እንግዲህ ይሄንን ውለታ በእጥፉ ይመልሳል እና እርግጠኛ ነኝ ያንንም ጊዜም አላስከፋኝም። ሱመያም በዛን ሰዓት ላይም አላስከፋችኝም። ዋናው ነገር አሁን ለሰይድ ከደውዬ እሱን ከመለመኔ በፊት ሱመያን ቃል ላስገባት ፈልጋለሁ። ገብቶሃል? ምን አይነት ቃል? ለምን አይነት ቃል ነው የምታስገባት ሱመያ? እሷን እኔ በፈለገ ነገር ዋስትነትም ወስጄለት እሱም ቢብለኝ ራሱ በፈለገ በንብረቴና ሲጄ እኔ ዋስትና ወስጄለት አስወጣታለሁ። ኧረ ነገሩ እኮ ቀላል አይደለም። እሱ ለኔ ተውልኝ። ሰይድ እኔ ዘመዱ እያለሁ ሰይድ ከኔ አልፍም። ዘመዶቼ ናቸው። ጠበቃ የምትለው ዳኛ የምትለው ምንም የምትለው የኔ ዘመዶች ናቸው። ማንንም ግን አይሰሙም ከሰይድ ውጭ። አይ እሱ ሰይድ ከኔ አልፍም። እኔ ሰይድን አሳምነዋለሁ። ከኔ አልፍም። በቃ አሁን እኔ ሰስፔንስ ሆኛለሁ በነገርሽ ላይ። ሰይድ ጋር ደውልለትና ሰይድ የሚልህን ነገር እንስማ። ሬዲ ከሆነ ተያይዘን ወደ ፖሊስ ጣቢያ እንሄዳለን። ችግር የለውም። ጣቢያ ተያይዘን ሄደን እሷም እንግዲህ እንድትወጣ ይዘናት ቅያሬ ልብስ ምናምን ይዘናት እንመጣለን ማለት ነው። እንዳልከው እንግዲህ መቼም እንግዲህ እኔም አሁን ስገምት እንዳልከው ከሆነ ካንተ እንደሰማነው ሰይድ በክፉ ቀኑ የደረስክለት ጎዳና ወጥቶ ጎዳና ላይ ወድቆ ከጎዳና ያነሳኸው እንደውም ሰይድ አሁን የአሚርን ስሜት ራሱ ሊል ይገባው ነበር። ለምን ሱመያም አሚርን ከጎዳና ወርቆ ነው አንስታ ለዚህ ያደረሰችውና እሱንም አንተ ደግሞ ከጎዳና አንስታ ነው ለዚህ እንትን ያልከው እና ያንን ስሜት በደንብ ሰይድ ነበር መረዳት ያለበት። እስቲ ደግሞ አሁን እንግዲህ አንተ ባለውለታ ሆነ አንተን እንግዲህ ላንተ እምቢ ካለ ላንተ ካልታዘዘ በቃ ከባድ ነው ከዚህ በላይ አይደለ? ሰርፕራይዝ አርጋ እኔ ማለት እሱ ታዘዛል ብሏል። ለዚህ ብዬ ከየመን ተነስቼ መጥቼ ማለት ነው ለዚህ ብዬ ከየመን ተነስቼ መጥቼ እሱ እንኳን ሊካዘ ይገባል። ሰይድ እንደዚህ እምቢ ይለኛል ብዬ አልጠብቀውም። እምቢ ካለ ጉድ ነው አልጠብቅም እኔ እና ምንም ችግር የለም። አሁን ደውልለታለሁ ግን ማደር የለባትም እኔ አሁን ደውልለታለሁ እና አትጨናነቁ እናንተ ደስታ ነው እንጂ ምን ነገር የለም። በቃ ተፈታች። እንደውም ሱመያ ተፈታች። ለዚህ ብዬ አይደል እንዴ ከየመን ድረስ እዚህ ድረስ የመጣሁት። አቡ ደስ የሚል ነገር ነው። ለማንኛውም እስቲ ሊሰማ ከሆነ እኔ ራሱ አንተም በቃ ልቤ እየመታ ነው። ሰስፔንስ ሆኛለሁ ታውቂያለሽ። በጣም ማለት ደስ የሚል ነገር ነው። አሁን እንደዚህ አይነት ነገር ደግሞ እሱም መስዋዕትነት የከፈለለት ሰው ነው። እኔ ደግሞ በትክክል የማውቀው ነው። እስከ አብሮት እስከ ማልቀስ አልቅሶ መሬት ላይ ሁሉ ተቀምጦ በጣም እጅግ በጣም እኔ የምትሆኑ ሆናለሁ ብሎ እሱ ሲቀምቅሞ ምን ሲል በጣም አፈር ላይ አብሮት ሆኖ ዋጋ ከፈለለት ነው። እስቲ አሁን ደግሞ ሰይድን መልሱን እናያለን። አልጠራጠርም እኔ እስቲ ደውልለት። አሁን አንተ ደውልና እናናግረው። ደውልለት። ከዚህ በፊት አልደወልክለትማ? አልደወልኩለት፣ መምጣቴን አያውቅም። ደውልለትና እስቲ ምን እንደሚል እንሰማለን።
ጥሩ ዜና እንደምንሰማ ያው ያው በጣም በእናት እሱ በመምጣት እሱ ራሱ ደስተኛ ይሆናል ብዬ ነው የምጠብቀው። በጣም ደስ ይላል። ስካር ላይ አድርገው ምን እንደሚል እንድንሰማ። ዛሬ እንግዲህ እኔ ነኝ እንትንም የፌሽታ ቀን ፍየል በግ ብለሃል። ኧረ ቶርታ ኬክ ሁሉ አዝዣለሁ። ኬኩ ለእኔ ተው፣ አንተ ፍየሉ ላይ ነህ። ተይዟል ነው የሚለው። እስቲ ድገምለት ዝጋና። ቢዚ ነው እኮ እሱ አሁን በጭራሽ በስልክ ራሱ የምናገኘው ሰው አይደለም። ኧረ እባክህ እኔ ደውዬለት አላውቅም። በአንዳንድ ጊዜ ተምች ነው እኮ ዘይኔ። እኔ ማግኘት ስፈልግ ቀጥ ብዬ ስራ ቦታ ነው። ይሄው አወቀ። አንዳንድ ጊዜ ተምች ነው አውቆ ነው ስልኩን ከተጠራጠረ ወይ ከተማ መምጣቱን ሰው ከነገረው እንደ ድንገት ጓደኞቹ አይቶኝ። ለምን የሱ ጓደኞችም የሰና ልጆች ተመላላሽ ነጋዴዎች አሉ ያውቁናል። በዚህም ነው አይን ያለው ተጠራጥሮ ከሆነ ስለማቅ ነው። እና እኔን ራሱ እንዴት እንዳገኝ ልነግርሽ አልኩ። ታየው እስቲ ስልኩ ቢዚ ነው። እስቲ ደውል አሁን ደግመህ እድላችንን እንሞክራለን። ምን ነው አላነሳም ሊል ነው እንዴ? ጭካኔው አንተ የልጆቹ እናት እልህ እኮ እልህ ደግሞ ጥሩ አይደለም በጣም መጨረሻ ላይ የማወጣበት ጸጸት ውስጥ ነው። ቆይ ስልኩ ጥሩ ሰው ተገቢ እንዳለ እንዳያውቅ። ሄሎ አሰላም አለይኩም። ሀላ ሰይዴ እንዴት ነህ? አማን ነህ? አላወቀኝም። ይሄን ድምጽ ማታውቀው? مالك يا حبيبي كيفك ما عرفتني ولا كيف؟ هلا እንዴት ነህ? ሰላም ነው እኮ እንዴ? ኢትዮጵያ ገና አዲስ አበባ ነኝ ያለሁት ከቦሌ አሁን እየወጣሁ ነኝ። እንዴት ነህ አንተ? ያውና አቦተው የምትፈልገው ነገር ያው ምርጫህን እኔም አውቀዋለሁ። ኦ ማሻአላህ ለምን አልነገርከኝም? ሰላምዬ ስመጣ እኔ ያው ነው የምታውቀው ስራዬ ላይ ቢዚ ነኝ። አሁንም እንደዚህ አሁን ብድግ ብዬ እኮ የመጣሁት ያለ ፕሮግራም ነው እኮ። በሰላም ነው በቃ። ናፈከኛ፣ በጣም ናፈከኝ። አማን ነው እኔ ምልክ ማለት ነው የመጣሁት ከየመን ያው ባንተና በሱመያ መሃል ባለው ነገርና ያው ሱመያ እንዳሳሰርካት ሰምቻለሁ። እኔ ጓደኛዬ ባለቤት የልጆች እናት ነች። ስማ ባለቤትህ የልጆች እናት ነች። ለሷ ብለህ ስትንገላታ ነበር። ለሷ ብለህ ስንት ሜዳ ላይ ጎዳና ላይ ወርቀ ነበር። ዛሬማ አንተ የተገላቢጦሽ ሆነክ እሷን እስር ቤት እንትን ብለህ ለምን አንተ ደግደጉን ነው እንጂ ክፉን ነገር አታስብ። እና እኔ እርግጠኛ ነኝ እስከ ዛሬ ራሱ ጨከነ ካንተ እስር ቤት ይሄናል ጊዜ ሱመያ መቀመጧ ምናል እንዳስቻልክ አንተ ይሄን ነገር የልጆቹንም በኔው ተወልኝ። አሁን አንተ ብቻ እሺ በለኝ እንጂ የልጆቹንም እሺ በለኝ። ልጆችንም አገናኛለሁ። እኔ ሱመያን ቃል አስገባታለሁ። የፈለገ ቦታ ልጆቿ ብትኖሩም መጀመሪያ አንተ ሱመያን አስወጣልኝና እኔ ዋስትና ወስዳለሁ። ጓደኛዬ ታውቀኛለህ። እኔን ስማ ባሳለፍነው ነገርና አብረን በበላ ነው ስንት ችግሮችን ስንት ደስታ አብረን አሳልፈናል። እኔም ለዚህ ነገር ብዬ ከዛ ተነስቼ መጥቼ አንተ ካስቀየምከኝ ሰይድ እኔ እናንተ በቃ ጓደኝነታችን ስማ እኔ እናንተ በዚህ የተነሳ ልንቃቃር ነው። እኔ እሺ በለኝ ሰይድ፣ ይሄንን እሺ ምልክ ነገር አይደለም። ከዛ ተነስቼ የመጣሁት እኔ የፈለገ ነገር ሙሉ ስማ እኔ እናንተ እኮ ሞትን ብቻ ነው እንጂ ማንን ለዋወጠው እኔ እናንተ ባሳለፍነውና ስንት ደስታም ስንት ሀዘን ያሳልፍነው ያ ነገሮችንም ወቅና
አንተ እኔ ስለሷ አትጨነቅ፣ ስለሷ እኔ አትጨነቅ። ልጆቹን እኔ ዋስትና ወስጄ አንተ መጀመሪያ ሱመያን አስፈታልኝና ልጆቹን ሱመያም ከኛ ጋር ሳትርቅ ልጆቹን እንድታይ እናደርጋለን። ይሄን ቃል ገባልሃለሁ። ለኔ ብለህ አንተ ለኔ ብለህ